ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአማራ ትግል ከሁለት ዓመት በፊት የት ነበር? አሁን የት ነበር? አሁን ቃል እኮ ነው። አሁንም ያ ጀዋር መሐመድ ቃል ነው። ቀደም ሲል ቃልን አመኘ ልጠላም ለወድም አልችልም የሚል ነገር አንስታልና አሁንም ጀዋር ሌሎችም ቃል ነው የነገሩን። ያንንም የነበራቸው አሁንም በቃል መጠይቅ የሚገልጹልን በተግባር የሚታይ ነገር አላየንም። ስለዚህ ለማመንም ላለመቀበልም አሁንም ያለው ከቃል ውጪ ሌላ ነገር አላየንም። አዎ እኔም ነጥቤን ከተረዳኸኝ መሳይ ለምሳሌ ፈራው የህዋትን ቡድንና የሰያትን ላይ የተሰበሰቡ ሰዎች ህዋትንም ጠመንጃ ስላለውና ለመንግስት ቅርብ ስለሆነ ደህንነት ስላለው ብለ ፈራው አይደለም? በዚህ ሂደት ውስጥ ከ7 ዓመት በፊት እነዚህ ኃይሎች የት ነበሩ? ከ7 ዓመት በኋላ የት ነበሩ? የአማራ ንቅናቄና የአማራ ህዝብ ትግልና የኛ አመለካከት ከ7 ዓመት በፊት የት ነበር? አሁን የት ነን? ለመፍራት ነው ያንን ነው። እኔ መንገዴን ስለማቅ ምንም አልፈራም። እንደውም ወደኔ አስተሳሰብ እንደመጡ ነው የሚታየኝ ነው ማለት ነው። ህዋት ከ7 ዓመት በፊት ጠንካራ ወታደር አለኝ፣ ውስጥ ያለውን ወታደር ሁሉ በደህንነቴ እንትን አለኝ፣ በአማራ ክልልም በምንም ያለን የሚደግፍ አለኝ፣ የተለያዩ ፎልት ላይኖችን ተጠቅሜ ኢትዮጵያን አተራምሼ ያለኔ በኢትዮጵያ ውስጥ ምንም ነገር መታሰብ እንደማይችል አድርጌ አብይን በቂጡ ቁጭ አረግና ከአብይ ጎን የተሰበሰበውን ሁሉ ኃይል አፈርድ የሚያስበልልቼ መልሼ ህገ መንግስቱና ወደ ህገ መንግስቱ ወዳለበት ቦታ አመልሳለሁ ያለ ነበር የሚፎክር አይደለም ህዋት። አሁን የት ነው ያለው ህዋት? የጀነራል ጻድቃን ቡድን እንትን አለ ያለ ምንድነው ያለው? አፋር አለ ይላል። የጌታቸው ቡድን ከአብይ ጋር ሆኗል። ደብረጽዮን የት ነው ያለው ይላል። ደብረጽዮን እንደገና ከሚጠላው ጋር ከኤርትራ ጋር ሆኖ ነው ያለው። ጦርነቱን በህዝብ አተክሎ ትግራይ ጦርነት የትግራይ ፖለቲካ እየታመሰ ነው ያለው አይደለ? በተግባር ነጆር ካልኩሌተሩን የሰራውት መንግስቱም የኔ ነው ምን ብሎ ያ ሁሉ ጦር የነበረው ልጅ አንድ ነገር ሆ ቢባል አዲስ አበባን ሁሉ የሚወራት የሚመስል ኃይል ነበረው አይደለም? ጆር የዛን ጊዜ አማራና አጠቃላይ አንድነት ኃይል የሚባለው ደግሞ አብይን ተከትሎ እንገፍ ሲል ነበር። ይልቃል የሚባለው እኔ ያልኩት ካልሆነ ብሎ ዝም ብሎ ብቻውን ሄዶዛ የሚናገር ተስፋ ሲቆርጥ ቅናት ይዞት የሚናገር ተብሎ ነበር የሚናገር አይደለ? ያልነበረም የነበረው ይሄ በተግባር ነው መሳይ። ዝም ብሎ በምኞት አንኑር ነው ብለ አይደል? አሁን ግን የት ነው ያለው ካልከኝ አማራ ታጥቆ እስካንገቱ የኢትዮጵያን ሁኔታ ወዴት መሄድ እንዳለበት በአደባባይ እየተናገረ ኃይሉን እያጠናከረ፣ በሌላው ወገን ደግሞ የአማራ ፖለቲካ እየጠጠረ በሄደ ቁጥር ኢንተርናሽናል ኮሚኒቲውም ወደዚህ እየመጣ አብይ እየተሸመቀቀ ጀዋርም ከአብይ ጋር መኖር አያስፈልገኝም ወደፊት ለኦሮሞ ህዝብ የሚሆነው ነገር ማድረግ ያለብኝ የወደፊቱን ለውጥ ጋር አብሬ መሄድ ነው ብሎ ያለበት፣ ህዋትም ቢሆን የአብሪቱና ያትምክቱ ለቆ ከሌላው የኢትዮጵያ ጋር አብሮ መስራትና ድርሻ መፈልግ ያለብኝ ብሎ በአማራ ንቅናቄ መሰረታዊ ሐሳቦችና እምነቶች ወደፊት እየመጡ ያለበት ሁኔታ ነው ያለው። ስለዚህ አትደንግጡ ነው መሳይ። እኔ የሚቻል ከሆነ ህዋት መጀመሪያም ስልጣኑን አይሰጠን፣ በጦርነትም አሸንፎ መግባት ነበረበት፣ በፕሮግራም ታርቆ የሚፈልገው ነገር ማግኘት ነበረበት። ህዋት የሚፈልገው ነገር የሚሆን ቢሆን ነው አሁን በየት ሁኔታ ነው እስቲ ያ ሁሉ የአማራ ጦርና ያ ሁሉ የአማራ ህዝብ የት ሄዶ ነው ህዋት መልሶ በደህንነቱ በመኑ ኢትዮጵያ ውስጥ ቁጭ ካለማ መጀመሪያ ስለምን ይሄዳል መሳይ? የበፊት እኮ የበለጠ ነባራዊ ሁኔታው ለሱም ያግዝ ነበር አይደለ? ያ በነበረበት ጊዜ ተባሮ የሄደ ኃይል አሁን መጥቶ ቁጭ የሚል እንዴት ነው? የሁሉ ነገር ተለውጦ ባለበት ጀዋሪያው ሁሉ አንድ ቀን ፌስቡክ ላይ ጽፎ ሀገሩን ያነቃንቀዋል በተባለበት ጊዜ አልችል ብሎ ወደ ኋላ ሄዶ እንደገና እንደ አዲስ ተሰብስቦ ከብርሃኑ ማርሻ ጋራ ስለተደራደረ ተነጋግሮ ተመልሶ ቁጭ የሚልበት የፖለቲካ ነባራዊ ሁኔታ ነው ያለው። የኛ ንቃት በዛ ደረጃ ነው ያለው። የኛ ኃይል አስተላለፍ በዛ ደረጃ ነው ያለው። የኛ ፖለቲካ በዛ ደረጃ ገፍተህ ዝም ብለህ ስልጣን ብርጋር ገምትወስድበት ጊዜ ላይ ነው ያለነው አይደለንም በፍጹም። ያ ስልህ ደግሞ እንሞኛ አላልኩም። አሁን እንትጋ ኃይላችንን እናሰባስብ፣ አንድ አመራር እንፍጠር፣ ጠንካራ የፖለቲካና ወታደራዊ ኃይል እንፍጠር፣ የበለጠ እንስራ፣ እንትጋ። ግን እነዚህ ሰዎች ስለፈራናቸው ምንም አይሆን። ምሽ ምን ታረጋለህ ዘለው ቢመጡብስ? እና በዛ ደረጃ አንደኛ የመጣ ነው የለውጥ ሂደት አጠቃላይ ለማጠቃለል መሳይ የምንፈራበት ደረጃ ላይ አይደለንም። ሁለተኛ በጋራ መስራት የሚጠቅመው ለአንዳችን ሳይሆን ለሁላችን ነው። ተጠያቂነት በሚመጣበት ጊዜ ደግሞ ከቃላት በላይ ተጠያቂነት እንዲመጣ መካኒዝሙን በመፍጠር ረገድ እናድርገው።
ስሜታችንና ጥላቻችን ደግሞ አይቆጣጠረን እንደዚህ አይነት ነገሮች ደግሞ አሉ ምንም የራሺያ ወይም የሶቪየት ህብረት እኮ ከአሜሪካ ከካፒታሊስት ጋር ሆኖ ናዚ ጀርመንን ተዋግቷል አይደል ያንን ሲያደርግ ኮልድ ዋር ብለው ከዛ በኋላ ለ40 አመት ያህል እንደገና ሲዋጉ እስከ 89 እና እስከ 91 ከ45 በኋላ አይቆዩ መጀመሪያ ግን የጋራ ጠላታቸው የሆነን ናዚ ጀርመንን ተዋግተውታል ይሄ በአሊያንስ ጌም ውስጥ የጋራ ጠላትን በጋራ ማስወገድ መዋደድ ማለት አይደለም ካልፈለገ ይተው በቃ ጆአርሞን ደብረጽዮን በኋላ ለራሱ የሚጠቅመው ከሆነ ደግሞ ያደርገዋል ማሸነፍ ከቻለና ጉልበት ከሰጠው ያደርገዋል ይሄንን አውቀን ግን በጋራ መስራት ለሁላችንም እንዲጠቅመን ለዛ ደግሞ ላለመሸነፍ ያላማ ጥራት የፖለቲካ ጉልበት ወታደራዊ ጉልበትን እንትን ይያልክ መሄድ ነው እንጂ በቃላት ይቅርታ ስለጠየቀም መጃጃል አያስፈልግም በአደባባይ ስላልተናገረና ኮንስቲቲዩሽን ስለፈራ ደግሞ እንደማያዋጣው አልተረዳም ማለት አይደለም ተግባር ከንግግር በላይ ስለሚናገር ተግባር ለኛ ምናተኩር እነሱንም ከተግባራቸው እናያቸው ወደ ኋላ ብቻ ያያየን አንኑር ነው የኔ ማጠቃለያ መሳይ ከዚህ በላይ ማለት አልችልም ምናልባት አንድ እንዲጠራ ነጥቡ እንዲጠራ ነው ስለዚህ አብይን እስከ ማስወገድ ነው ምንተባበረው ማለት ነው ሌላ እንደው በትንሽዬ የሆነች የሆኑ ነገሮች ላይ ከዛ በኋላ ከአብይ በኋላ ስለሚኖረው ሁኔታ እንደው ምክንያቱም አብይ ወደቀ ከዛ በኋላ የሚሆነው በጋራ ቁጭ ብለን ለመምከር የሚያስችል ስምምነት ከወዲው ከሌለ አብይን እስከመጣል ከሆነ ያስ እንደው አደጋ አይኖረውም ወይ ትንሽ በጋራ ምንሰራባቸውን የተወሰኑ ነጥቦች ላይ መነጋገር የለብንም ምንድነው ከኛ የሚፈልጉት ምንድነው ከነሱ ምንፈልገው የሚለው ላይ የተወሰነ እንደው ጥልቀት ያለውና ዝርዝር ነገር ውስጥ ባይገባ እንኳን የተወሰኑ ነገሮች ላይ መግባባት አይቻልም ወይ ከወዲው ይቻላል መሳይ እነዛ ነገሮች እኮ መጀመሪያ በሚዲያ እናንተ እየሰራችሁ ስራ መጣችሁ እኛ በአደባባይ በፖሊሲ ደረጃ የማይነገሩ የሚመስሉ ነገሮችን እያተናገርን መጣን ህዋትን በፕሪቶሪያ ተስማምቶስ ነበረ ዘሎ ከህዋት ጋር ከኤርትራ ጋር አስማማለሁ ማለት አይችልም የኦሮሞ ገዥ ነው ተብሎ ስለሚባል እነ ጀዋርም ዘለው የኦሮሞን መንግስት ሊያስወስዱና ከኦሮሞን ድል ሊያስነጥቁ ተብለው እንዳይመቱ ወይም ደግሞ ምናልባት የሚጠቅመን ይሆን ይያሉ ሲያመነቱ ኖሩ እነዚህ በሂደት ነው አንድ ለውጥ የሚመጣው መሳይ ግራጁዋሊ አንድ ነገር ያደገ ሲመጣ ነው ወደ አንድ ነገር የሚከደው እንጂ ዝም ብሎ በሆነ ነገር ወረቀት ስለተጻፈ አንድ ነገር ላይ አይደረስም ይሄ በፖለቲካ ብዙ ጊዜ እንደው ቀና ስለማንጓጓ ወይም ደግሞ ነገሩንም ካለማዋቅም አይደለም የፖለቲካ አካሄድ ናቹራሊ እንደዚህ መሆኑንም መገንዘብ ያስፈልጋል መሳይ አንድ ምሳሌ ልስጥህ በ1971 እና 72 አካባቢ ይመስለኛል በኒክሰን ዘመን ጊዜ በፕሬዝዳንት ኒክሰን ዘመን ነው ምንድነው የቻይና እና የአሜሪካ እንደገና መገናኘት የጀመሩት እና በዛን ጊዜ በድብቅ ነው ሄነሪ ኪሲንጀር በፓኪስታን ዞሮ በፓኪስታን አውሮፕላን አድርጎ ነው ወደ ቻይና ሄደው የአሜሪካ ህዝብም እንዳይሰማ ምክንያቱም የአሜሪካ ህዝብ ቢሰማ ያን ጊዜ ከጠላታችን ጋር ኮሚኒስት ጋር ሊገናኝ ነው ተብሎ መንግስታቸው ብልቅልቅ ያለ ነገር ይመጣል ኮሚኒስቶችም ደግሞ ዘለው ለኢምፔሪያሊስት ገበሩ ስለሚባሉ ግንኙነታቸውን ህዝብ ሳያሳውቁ በድብቅ ነው እንዲሄድ የተደረገው በድብቅ ከሄደ በኋላ ሲነጋገሩ እኔና አቻዬ ይላል ሄነሪ ኪሲንጀር በጻፈው መጽሐፍ ላይ ማለት ሄነሪ ኪሲንጀር የዛን ጊዜ የብሔራዊ ደህንነት አማካሪና የውጭ ጉዳይ ሚኒስተር ነበር በኒክሰን ጊዜ ማለት ስንነጋገር ይላል የሁለት ሀገር አመራሮችና ፖለቲከኞች ምንነጋገር ሳይሆን ይላል የሁለት የኢኮኖሚ የዩኒቨርሲቲ ፕሮፌሰሮች ስለወደፊቷ የዓለም ሁኔታ ምን ትሁን በሚል ሁኔታ የሚነጋገሩ ሰዎች እንመስል ነበር ምክንያቱም ወዲያውኑ ወደ መሰረታዊ ጉዳያችን ብንመጣ በአይዲዮሎጂ እንለያያለን በታሪክ አረዳድ እንለያያለን በስነ ልቦና እንለያያለን በጂኦግራፊ እንለያያለን የማያግባቡን ዋና ቴንሽን የሆኑ ነገሮች እንደ ታይዋን የመሳሰሉ ነገሮች የኢኮኖሚ ፖሊሲያችን የፖለቲካ ፖሊሲያችን ቅራኔዎቻችን ማለት ናቸው ስለዚህ ለረጅም ጊዜ ውይይታችን ያጠፋነው አንዳችንን እንድንረዳ የሌላውን ስሜት በማስረዳት ላይ ሆነ እና ስንነጋገር
የሀገር አጀንዳ ይዞ የሄደ ሰው ሳይሆን ሁለት የዩኒቨርሲቲ ፕሮፌሰሮች ስለ ዓለም ሁኔታ የምንወያዩ እንመስል ነበር ይላል። ወዲያውኑ ሂደን ወደ ኮሙኒኬ ማዘጋጀትና ወደ ሰነድ ብንገባ የማንግባባበት ነገር ብዙ ስለሆነ ወዲያውኑ ነበር የምንለያየው። አሁንም ቢሆን ስንት ቁስል ያለበት ሰዎች ነን እኮ መሳይ። ዘልዬ ከጆዋር ጋር ለመስራት አንድ ፕሮግራም ስለማድረግ በንፋስ አይደለም እኮ አይደለም የኛ ሰው እዛም ይሞተው ሰዎች እንዳለ ንብረታቸው ሁሉ ተቃጥሏል እኮ ያው ቁስል አለብኝ። ኤርትራና የትግራይ መካከል ያለውን ቅራኔ የምታውቀው ነው። አሁን የያዘን ችግርና ምናምን ሁሉ የሚመጣው ከህዋት ነው ብለን ህዋት ያመጣብን ጣጣ ነው ብለን ነው ምናምነውኛ። ህዋትም ደግሞ በዛ ጦርነት ውስጥ የደረሰበት መድቀቅ አጠቃላይ ይሄ ያለው የኢትዮጵያ ኤሊት ሁሉ ተሰብስቦ ላይ መጥቶ ደብድቦኛል ብሎ የሚያምንና በዛ ምክንያት የተቆሰለ ህዝብ ነው የትግራይ ህዝብ አይደል? ይሄ ሁሉ ቁስል ያለብን ሰዎች ከሆን ይሄንን ቁስላችንን እየጠገን ለመሄድ ወለጋ የተጨፈጨፉ ዘመዶችን እያሰው ጆዋር የተናገረውን እያሰው ከጆዋር ጋር ለመነጋገር ሲሄድ እንደው በአንድ ቀን ነው ያቆስል የሚጣው ወይም ደብረጽዮን ያን ሁሉ ያስፈጀውን ይሄን ህገ መንግስት ጽፈ ነው የሚለውን ነገር ይሄ ሁሉ ለሆነው ነገር ዝም ብዬ ፍቅረኛዬ ነው ብዬ ነው ምለው ወይም በጦርነቱ ያለው ቁስል ህዋት ረስቶልናል ብለን ነው ምናምነው ያ የደረሰው ሁሉ ነገር የተሰራውን ነገር ሁሉ እንደው ምንም አይመስለውም ህዋት በቃ አብሮን ይሰራል ብለን ነው ምን ይሄን ካለ ደግሞ ይሄ ሁሉ ቁስል ለመጥገግ አብሮ ለመስራት መጥፎውን እየቀነስ አብረን የሚያረገንን ነገር እያበዛ ቅሬና ታላይ ከማተኮር ይልቅ ወደፊቱ የበለጠ ይበልጣል ይያል በዛ መሰረት ደግሞ ሚዲያው ምኑም ይያለ እየተቀራረብን ስንመጣ ነው ወደ አንድ ሰነድ የሚደረሰውና ያ የሚፈጀው ጊዜ ደግሞ አሁን ያልኩት እንግዲህ ሄንሪ ኪሲንጀርን የጠቀስኩልህ የሃርቫርድ ፕሮፌሰር ነው በአሜሪካ ፖለቲካ ውስጥ ከቱርማን ዘመን ጀምሮ ያሉትን ፕሬዝዳንቶችና የናሽናል ሴኩሪቲን የውጭ ጉዳይን በአጠቃላይ የአሜሪካን የውጭ ፖሊሲ የቀረጸ ሰውና አሁን በቅርብ ጊዜ ከሁለት አመት በፊት ነው ከአንድ አመት በፊት እስከሚሞት ድረስ እንደ ሮክስታር የሚታይና እንደ ሴሌብሪቲ የሚታወቅ የአሜሪካ ትልቅ የውጭ ጉዳይ ሰው ስለሆነ እነሱ ከሄዱበት መንገድ እኛም የተለየ ልንሄድ እንደማንችል ማወቅ አለብን። ፖለቲካ ስራ የሚጠይቅ ጊዜ የሚጠይቅ ውስጥ ለውስጥም የሚሰራ የህዝብ ግንኙነት ስራንም በጥንቃቄ የሚደረግ ስለሆነ የሳትነው ነገር የለም አስበን ነው ምንሰራ የምናደርገውን ነገር ሁሉ እናውቃለን ግን ደግሞ በተባለው ፍጥነትም ላንሄድ እንችላለን መመጻደቅ እንዳይሆን ግን ፎከሳችን ስራችን ሐሳባችን ሁሉ መንገዱን ይዘው በትክክል ይሄዱ እንደሆነ ያም ደግሞ በፍቅርና በመተማመን ሳይሆን ሁላችንም ለጋራ ጥቅማችን ስለሚጠቅመን ነው ጫው በራስ ብትል ጣፍጥ ነው ያለዛ ድንጋይ ነው ብለው ይጥሉሃል ይወረውሩሃል ስለሆነ ለሁላችንም የሚጠቅመን መነጋገሩ ስለሆነ ነው ያን ደግሞ የሚያደርገው ስራና የኃይል ሚዛን ጉልበት የፖለቲካ ስራ መሆኑን ማወቅ ያስፈልጋል ነው መሳይ በጣም ብዙ አወራሁኝ ይቅርታ አይ በጣም ጠቃሚ የሆነ ነገር ነው እንግዲህ እኛም እግር በእግር እንከታተላለን ምን ሰራችሁ የታደረሳችሁት እንላለን በዛም በነጆዋርም በሌሎችም አካባቢዎች ያለውን ሁኔታ በተመለከተ መድረክ በኩል እድሉን ይሰጣልና መተው እነሱም ቢነግሩን ጠይቀናል በተደጋጋሚ ይሄ ጥሪ የጋራ ጥሪ እስከሆነ ድረስ የጋራ ችግር አለ ብላችሁ ጥሪ እስካደረጋችሁ ድረስ ኑና እንነጋገር ቢያንስ መልእክቶቻችሁን ማስተላልፉ ብለን ጥሪ አድርገንላችኋል እንደሚመጡ ተስፋ እናደርጋለን እውነት ለመናገር ከዋቶችም ጋር በተገናኘ መልኩ ጥረት ያደርግን ነው በተደጋጋሚ ለምክትል የህዋት ሊቀመንበር ለአቶ አማኑኤል አሰፋ ደውለን በተደጋጋሚ ቀጠሮ እየሰጡን ሌላ ጊዜ ይያሉን አቆይተውናል በቅርቡ እንደሚሰጡን ተስፋ እናደርጋለን ሌሎችም አካላት ከኦሮሞ ነጻነት ሰራዊትም ጥያቄ አቅርበናል መሪውን ኮማንደር ጃልመሮን ለማግኘት እየሞከርን ነው እሱም ከተሳካ እናቀርባለን እንዲህ አይነት መድረኮችን በማቀራረብ እንዲህ አይነት የተለያዩ ሐሳብ ያላቸውን ኢትዮጵያውያንን በማዋየት ያው ለምንፈልገው ለውጥ የሚዲያው አስተዋጽኦ ለማበርከት በእኛም በኩል ተዘጋጅተናል እንግዲህ ኢንጂነር ይልቃል በወቅታዊው የብልጽግና መግለጫ እንደዚሁም የህዋት መግለጫ ላይ መነሻ አድርገን ቆይታችንን እስከዚህ ድረስ ቀጥለናል በጣም ነው ማመሰግነው ሁሉ ጊዜ ትብብር እያደረክ የመጣ ሐሳብን መረጃን ሌሎችንም ነገሮች ስለምታካፍለን ባንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው መሳይ እኔም ለተጠየደል በጣም አመሰግናለሁ እግዚአብሔር ይስጥልኝ እንግዲህ እናንተም የምትሰሩትን ነገር አጠናክራችሁ ቀጥሉ ወጣቶችም ቢሆን ሰሞኑን የደረሰውን ነገር በአልታሰበ ሁኔታ ሲሄዱ በባህር ላይ የደረሰባቸውን ሁኔታ ምናቀው ነው እንግዲህ ያ የኢትዮጵያውያን ዋና መገለጫችን ሆኗል እጅግ አሳዛኝ ነገር ነው ስለዚህ መሸሽም አያዋጣም አብይን መጠጋትም አያዋጣም
አሁን ያለው ሁኔታ ይሄንን ችግር ተባብሮ መንቀልና ዘላቂ መፍትሄው ማበጀት ላይ ማተኮር አለብን የሚለውን ነገር እንደ ሁሉም ሰው እንዲይዘው ያስፈልጋል